ሰላም እንዴት ናችሁ? ቻናላችን ቤተሰቦች ሙለር ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን ላይ ስልካችን ላይ ያሉ ነገር ግን እናንተ ላታውቋቸው የምትችሏቸውን በጣም አሪፍ የሆኑ 5 ሴቲንጎችን ይዤላችሁ ቀርቤያለሁ። እነዚህ ሴቲንጎች በማወቃችሁ እያንዳንዱ የምትሰሯቸው ስራዎች ላይ በጣም ትልቅ ለውጥ ታገኛላችሁ። በጣም ጠቃሚ ሴቲንጎች ናቸው። ስለዚህ ይሄን ማወቅ የምትፈልጉ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ማለት ነው። ምናልባት ይሄን ቪዲዮ አይታችሁ ከወደዳችሁት ደግሞ ይሄን ቪዲዮ ላይክ ማድረግ እንዳትረሱ። እንዲሁም ደግሞ ቻናላችን ከተመቻችሁ እንደዚህ አይነት ጠቃሚ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እሺ አሁን ቀጥታ ወደ ሴቲንጎቹ እንሄዳለን። እያንዳንዱን አንድ ባንድ እናያለን። ያው ደረጃ ላስቀምጥኩላቸውም አምስቱም አሪፍ ስለሆኑ እርስ በርስ እናያለን ማለት ነው። የመጀመሪያው ኖቲፊኬሽን ሂስትሪ ሲሆን አብዛኞቻችሁ ስልካችሁ ላይ ኖቲፊኬሽን ይላካል። ነገር ግን በአንዳንድ ጊዜ ምናልባት አጋጥሟችሁ ከሆነ ጠቃሚ የሆነ ኖቲፊኬሽን ሲገባላችሁ በድንገት ስዋይፕ ልታደርጉ ትችላላችሁ። ከማን እንደተላከ ላታዩ ትችላላችሁ። እንዲሁም ደግሞ መልእክቱንም ላታነቡ ትችላላችሁ። አንዳንዴ ደግሞ ምናልባት የላከላችሁ ሰው ራሱ ሶሻል ሚዲያ ላይ ከሆነ ሜሴጁን ሊደልተውና ከናንተ ሂስትሪ ሊጠፋ ይችላል ማለት ነው። ነገር ግን ሁሌም ቢሆን ሜሴጅ ቢደለት እንኳን ማንኛውም ጊዜ የገባላችሁ ኖቲፊኬሽን መልሳችሁ ማግኘት የምትችሉበት አማራጭ አለ። ይሄንም ለማድረግ ምንድነው የምታደርጉት? ወደ ስልካችሁ ሴቲንግ ትገባላችሁ። ያው እኔ የምጠቀመው ሳምሰንግ ነው። ምናልባት የናንተም እንደያንዳንዱ ሊለያይ ይችላል ማለት ነው። ስልካችሁ ሴቲንግ ላይ ከገባችሁ በኋላ ከፍ ስታደርጉ ኖቲፊኬሽን የሚል አለ እዚህ ጋር እንደምትመለከቱት ማለት ነው። አንዴ ኖቲፊኬሽን የምትለው አንዴ ትጫናላችሁ። በመቀጠል እዚች ጋር አድቫንስድ ሴቲንግ የምትላለች አድቫንስድ ሴቲንግ የምትለው አንዴ ትጫናላችሁ። ያኔ እዚህ ጋር ኖቲፊኬሽን ሂስትሪ የሚል ታገኛላችሁ ማለት ነው። የአብዛኞቻችሁ ሴቲንግ እዚህ ጋር ኦፍ ሆኖ ነው ያለው። እንደምታዩት የኔ ኦን ላይ ነው ያለው። ነገር ግን እናንተ በእርግጠኝነት እዚህ ሴቲንግ ላይ ስትገቡ ምናልባት ከዚህ በፊት አብርታችሁት ካልነበር ኦፍ ላይ ነው ያለው። ስለዚህ ምን ታደርጋላችሁ? እችኛዋን ቶግል አንዴ ኦን ታደርጋላችሁ እንደኔ ማለት ነው። የዛኔ ወደ ስልካችሁ ማንኛውም አይነት ኖቲፊኬሽን ሲላክላችሁ ከዛ ሰው ቢደለት እንኳን እናንተም በስዋይፕ ብታደርጉ እንኳን እዚህ ጋር ሴቭ ሆኖ ይቀመጣል በሂስትሪ መልክ ማለት ነው። ይሄ አሁን እንዳለ ከላይ ታችኋል ኖቲፊኬሽን ምንም የለም። ግን እዚህ ጋር ያሉት ኖቲፊኬሽኖች እንዳለ ለኔ ተልከው ስዋፕ የተደረጉና የጠፉ ሜሴጆች ናቸው ማለት ነው። ስለዚህ ከዚህ በኋላ ማንኛውም ኖቲፊኬሽን ሲላክላችሁ አንዴ ይሄኛውን ሴቲንግ ኦን ስላደረጋችሁ ብቻ ሁሌ መልሳችሁ ማግኘት ትችላላችሁ ማለት ነው። ይሄ የመጀመሪያው ስልካችሁ ላይ ተደብቆ የተቀመጠ ወሳኝ ሴቲንግ ነው ማለት ነው። ከዛ በመቀጠል አንድ ሁለተኛ በደረጃ ያስቀመጥኩ ማለት ነው። ሁሌም ቢሆን ኪውአር ኮድ ስካን ማድረግ ስትፈልጉ አንድ የምታደርጉት ነገር አለ። እሱ ምንድነው? ፕሌይ ስቶር ላይ ገብታችሁ ኪውአር ኮድ ስካነር ብላችሁ ማውረድና በዛ ኪውአር ኮድ ስካነር ነው ስካን የምታደርጉት። ነገር ግን ይሄ በስልካችን ላይ ኢምቢልት ሆኗል። ማለትም ከቅርብ ጊዜ የሚመጡ ስልኮች ባጭሩ ማንኛውንም ኪውአር ኮድ ስካነር ምንም አይነት አፕሊኬሽን ሳታወርዱ በቀላሉ ስካን የምታደርጉበትን አማራጭ አካተዋል ማለት ነው። ይሄንም እንዴት ነው የምታደርጉት? ቀጥታ የስልካችሁን ካሜራ መክፈት ብቻ ነው የሚጠበቅባችሁ። ለምሳሌ እኔ አሁን አንድ ኪውአር ኮድ አዘጋጅቻለሁ። የካሜራ ምልክቱን እከፍታለሁ። ጀስት እናንተ ፎቶ የምትነሱበትን ካሜራ ማለት ነው። የዛኔ ወደ ካሜራው አንዴ ስልካችሁን ዝቅ ስታደርጉ በዚህ መልኩ እዚህ ጋር አይታችኋል። አሁን ይሄ የኔ ኪውአር ኮድ ነው። ከስር ደግሞ ዌብሳይት አለ። አሁን ይሄ ዌብሳይት ነው። ይሄኛውን ስካን አድርጎ ዌብሳይቱን እያሳየኝ ነው። ስለዚህ ከእናንተ ምንድነው የሚጠበቀው? መልሼ ላሳያችሁ። አንዴ ካሜራ ትከፍታላችሁ፣ ወደ ኪውአር ኮዱ ታሳያላችሁ። የዛኔ እንደዚህ ይመጣላችኋል። የዛኔ አንዴ ሊንኩን ስትጫኑ ቀጥታ ወደ ምትፈልጉበት ቦታ ይወስዳችኋል። ኪውአር ኮዱን ስካን ያደርጋል። እንደምታዩት ምንም አይነት አፕሊኬሽን አላወረድኩም፣ እራሱ ነው ስካን አድርጎ ያመጣልኝ ማለት ነው። ስለዚህ ምንም አይነት ኪውአር ኮድ ስካነር ማውረድ ሳይጠበቅባችሁ ስልካችሁ ላይ ባለ ኪውአር ኮድ ስካነር መጠቀም ትችላላችሁ። በዚሁ አጋጣሚ ግን ዌብሳይታችን የማታውቁ ካላችሁ ሙለራፕ.com ይሰኛል። እዚህ ዌብሳይት ላይ በጣም ጠቃሚ አርቲክሎች ስለሚለቀቁ ከዩቲዩብ ባለፈ በጽሁፍ መረጃዎችን ለማግኘት እዚህ ዌብሳይት ላይ መግባት እንዳትረሱ። ሊንኩን ከስራ አስቀምጥላችኋለሁ። ስለዚህ ሁለተኛ ላይ ያስቀመጥኩት ሴቲንግ ይሄን ይመስላል። በሶስተኛ ደረጃ ያለው ሴቲንግ ደግሞ ምንድነው? ምናልባት ያው አንዳንድ ነገሮችን ስትሰሩ ኖቲፊኬሽን እያስቸገራችሁ ሊሆን ይችላል። አሊያም ስራ አለብኝ ብላችሁ ነገር ግን ያን ስራ እንዳትሰሩ ሶሻል ሚዲያ ሊሆን ይችላል፣ ጌም ሊሆን ይችላል፣ ዲስትራክት እያደረጋችሁ እየረበሻችሁ ሊሆን ይችላል። ከምታስቡት በላይ እናንተ ስራ እየሰራችሁ ድንገት በስልካችሁ ላይ የሚላክ ኖቲፊኬሽን እናንተን ከስራ በጣም ያዘናጋል። በሪሰርች ላይ የሆነ ሪሰርች እያነበብኩኝ ነበርና በዛ ሪሰርች መሰረት ድንገት እንኳን የሆነ ስራ እየሰራችሁ ኖቲፊኬሽን ገብቶ ከረበሻችሁ ለ30 ደቂቃ ያህል የእናንተን ፕሮዳክቲቪቲ ይቀንሳል ይባላል። ስለዚህ እንደዚህ ነገር እንዳያጋጠማችሁ ሌላ ጊዜ ምን ታደርጋላችሁ? ስልካችሁ ላይ ፎከስ ሞድ የሚባል ሴቲንግ አለ። እቺን ሴቲንግ አንዴ ስታበሩ ማንኛውም አይነት ነገር ምናልባት እናንተ ዲኖት ዲስተርብ ሞድ የሚለውን ልታውቁ ትችላላችሁ። ይሄም በእርግጥ አሪፍ ነው። ነገር ግን ከዚህ ባለፈ ፎከስ ሞድ የሚለውን ሴቲንግ ስትጠቀሙ ከዚህ በተሻለ በጣም ፕሮዳክቲቭ የሆነ
ስራ እንድትሰሩ ያደርጋችኋል። በጣም ብዙ ነገር ላይ ይጠቅማችኋል ማለት ነው። ስለዚህ ይሄን ሴቲንግ ለማብራት ምንድነው የምታደርጉት? አሁንም ወደ ሴቲንግ እንገባለን። እንዳልኳችሁ እኔ ሳምሰንግ ስለምጠቀም ምናልባት የእናንተን ሴቲንግ ከሆነ ሰርች ማድረግ ሊጠበቅባችሁ ይችላል። ሳምሰንግ ከሆነ ግን እንዴት ነው መከተል ትችላላችሁ። ሶ ሴቲንግ ላይ ከገባችሁ በኋላ ከፍታ ታረጋላችሁ። የዛኔ እዚች ጋር ዲጂታል ዌልቢንግ የሚል አንድ ሴቲንግ ታገኛላችሁ ማለት ነው። እሷን ሴቲንግ አንዴ ትከፍታላችሁ። የዛኔ እንደዚህ ይመጣላችኋል። ከዛ ወደ ስር ትወርዳላችሁ መጨረሻ ላይ ማለት ነው። የዛኔ ራሱ እዚህ ጋር ሉኪንግ ፎር ሳምቲንግ ኤልዝ ብሎ ሰጀስት የሚያደርጋችሁ ሴቲንግ አለ። እዚች ጋር ፎከስ ሞድ የሚል አለ። እሷን አንዴ ትከፍታላችሁ። የዛኔ ፎከስ ሞድ ላይ ያሉትን አማራጮች በአጠቃላይ ይዘረግፍላችኋል። ለምሳሌ ለእንቅልፍ ከሆነ ፊልም ቤት ስትገቡ፣ ስትነዱ፣ ኤክሰርሳይዝ ስትሰሩ ኤቭሪቲንግ እዚህ ጋር አለ። ስለዚህ እናንተ የሚመቻችሁን ሞድ ከዚህ ጋር ትመርጣላችሁ። ለምሳሌ እንቅልፍ ልተኙ ከሆነ ይሄኛውን፣ ቲያትር ስትገቡ ከሆነ ይሄኛውን፣ ለስራ ከሆነ ደግሞ ለስራ የሚለውን መርጣችሁ እናንተ በምትፈልጉት መልኩ ስልካችሁን ሴታፕ ታደርጋላችሁ። የዛኔ ለምሳሌ ስራ ቦታ ከሆነ ስራ ቦታ ያላችሁ ምንም አይነት ስራን ሊረብሽ የሚችል ነገር አይመጣም። ስፖርት ላይ ከሆናችሁ ለስፖርት ብቻ የሚመጡ ነገሮችን ይከፍታል። ከዛ ውጭ አይከፍትላችሁም። እናንተ አንድ ባንድ እየገባችሁ በራሳችሁ ፍላጎት አስተካክሉት። ምናልባት ይሄ በጣም ሰፊ ሴቲንግ ስለሆነ ብትፈልጉ ከሆነ ኮሜንት ስራ አስቀምጡልኝ። ለዚህ ሴቲንግ ለየብቻ ራሱን የቻለ ቪዲዮ አዘጋጅላችኋለሁ። ግን ዛሬ ጥቆማ ብቻ ስለሆነ እቺን ሴቲንግ ፈትሿት። በጣም አሪፍ ሴቲንግ ናት። ሁላችሁም እንዳታመልጣችሁ። ሌላኛውና አራተኛው ሴቲንግ ደግሞ ምንድነው? ዋን አንድ ሞድ ይሰኛል። ይሄ ዋን አንድ ሞድ ማለት ምናልባት ስልካችሁን በአንድ እጃችሁ መጠቀም ብትፈልጉ ትልቅ ሊሆንባችሁ ይችላል። ነገር ግን ይሄን ዋን አንድ ሞድ ካበራችሁ ስልካችሁን በትንሽ መልኩ ያደርግላችኋል። ከዛ የምትፈልጉት ቦታ እያደረጋችሁ መጠቀም ትችላላችሁ። ለምሳሌ እኔን አሁን ዋን አንድ ሞድ ለማሳየት ይሄን ይመስላል። እኔ አንዴ የሆነች ነገር መጠቀም ብፈልግ እችኛውን የምፈልግባት ቦታ አስቀምጣታለሁ። ዲዛይን ይደረጋል። በዚህ በኩል እንዲሆን ከፈለኩ እንደዚህ ያደርጋለሁ። በጣም ብዙ ነገር ማስተካከል ትችላላችሁ። በትንሹ ስክሪናችሁ ይመጣል። ከዛ መጠቀም ትችላላችሁ። ምናልባት ስክሪን ሪከርድ ላይ ዋን አንድ ሞዱን አያሳ እርግጠኛ አይደለሁም። ለኔ ግን ያሳየኛል። ስለዚህ እናንተ በራሳችሁ ስልክ መሞከር ትችላላችሁ። ነገር ግን ስልካችሁን አነስ ያደርግላችኋል። በአንድ እጅ በፈለጋችሁት ቦታ መጠቀም እንድትችሉ ያስችላችኋል ማለት ነው። ስለዚህ እናንተም ይሄን ሴቲንግ ለማብራት ምንድነው የምታደርጉት? ወደ ስልካችሁ ሴቲንግ ትገባላችሁ። በመቀጠል ወደ ስር በጣም ትወርዱና መጨረሻ ላይ አድቫንስድ ፊቸርስ የምትላለች እችኛዋን አንዴ እንጫናታለን። ልክ አንዴ እቺን ስንጫን እዚህ ጋር እንደምታዩት ዋን አንድ ሞድ የሚል ሴቲንግ አለ ማለት ነው። የኔ ኦሬዲ ኦን ላይ ያለው እንደምትመለከቱት ኦን ሆኖ ነው ያለው። እሱን ትጫናላችሁ። እናንተ ጋር ኦፍ ሆኖ ከሆነ ታበራላችሁ። እዚህ ጋር ቶግል አለች። እቺን ቶግል ታበራላችሁ። የዛኔ ከስር እዚህ ጋር ያሳያችኋል በምን መልኩ ጌስቸሩ መጠቀም እንደምትችሉ፣ እንዴት ስታደርጉ ዋን አንድ ሞድ እንደሚሰራ ያሳያችኋል። ለምሳሌ ይሄን የምትመለከቱ ሆም በተኗን አንዴ ጫና አድርጌ ወደ ታች ሳንሸራትት ዋን አንድ ሞድ ይመጣልኛል። እኔም ዝም ብዬ ለምሳሌ እንደዚህ ሳደርግ ዋን አንድ ሞድ ይመጣልኛል ማለት ነው። አይ በበተን ነው የምፈልጉ ካላችሁ ደግሞ እዚህ ጋር በተን አለ። በተን መጫን ትችላላችሁ። እኔ ግን ጌስቸሩ ስለሚመቸኝ ጌስቸር አረገዋለሁ። ስለዚህ እናንተ እቺን ሴቲንግ በማብራት ብቻ ማንኛውም ጊዜ ስልካችሁን በአንድ እጃችሁ መጠቀም ስትፈልጉ በቀላሉ እቺን ሴቲንግ በማብራት በቀላሉ በአንድ እጃችሁ ስልካችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እቺንም ሴቲንግ ብትሞክሯት አሪፍ ናት ማለት ነው። በመቀጠል ወደ አምስተኛው ሴቲንግ እንሄዳለን። እቺ ሴቲንግ ደግሞ ምንድናት? ስክሪን ፒኒንግ ይባላል። ስክሪን ፒኒንግ ማለት ለምሳሌ እናንተ ጋላሪ ላይ ሊሆን ይችላል፣ ሴቲንግ ላይ ገብታችሁ ሊሆን ይችላል፣ አሊያም ደግሞ የምትፈልጉት የሆነ አፕ ላይ ገብታችሁ ከዛ አፕሊኬሽን እንዳይወጣ ወይም ደግሞ ባጭሩ ለማስረዳት ያህል ለምሳሌ ለጓደኞቻችሁ አንድ ጊዜ ጋላሪ ከፍታችሁ መስጠት ብትፈልጉ፣ ሴቲንግ ከፍታችሁ መስጠት ብትፈልጉ፣ አሊያም ሜሴጅ ከፍታችሁ መስጠት ብትፈልጉና ያ ሰው እናንተ ከፍታችሁ ከሰጣችሁት ነገር በላይ ሌላ ቦታ ለምሳሌ ጋላሪ ከፍታችሁ እሱ ሜሴጅ እንዳይገባ ወይም ቴሌግራም ከፍታችሁለት ወደ ጋላሪ እንዳይገባ የምትፈልጉ ከሆነ አንዴ እቺን ሴቲንግ ታበራላችሁ። ከዛ በኋላ ያ ሰው ለምሳሌ ጋላሪ ከፍታችሁ ብትሰጡት ከጋላሪ አይወጣም፣ ሜሴጅ ከፍታችሁ ብትሰጡት ከሜሴጅ አይወጣም። ስለዚህ ይሄ ይጠቅማችኋል ብዬ አስባለሁ። ስለዚህ ይሄን ሴቲንግ ለመጠቀም ምንድነው የምታደርጉት? ወደ ስልካችሁ ሴቲንግ ትገባላችሁ። ወደ ስልካችሁ ሴቲንግ ከገባችሁ በኋላ ወደ ስር ትወርዳላችሁ። እዚህ ጋር ሴኩሪቲ ኤንድ ፕራይቬሲ የሚል አለ። ሴኩሪቲ ኤንድ ፕራይቬሲ የሚለውን አንዴ ትጫናላችሁ ማለት ነው። በመቀጠል ወደ ስር በደንብ ስትወርዱ እዚህ ጋር ሞር ሴኩሪቲ ሴቲንግ የምትል ሴቲንግ ታገኛላችሁ። እችኛዋን አንዴ ትከፍታላችሁ። በመቀጠል አሁንም ወደ መጨረሻ አካባቢ ስትወርዱ እዚህ ጋር ፒንአፕ የሚል ይመጣላችሁ። እንደምታዩት እኔ ቶግሉ ኦን ያለው፣ እናንተ ማብራት ስትፈልጉ ኦን ታደርጋላችሁ። ምናልባት እንዴት ነው የሚሰራውና ሴቲንጎቹን ለማየት እዚህ ጋር ትገባላችሁ። አንዴ ጀስት ፒንአፕ የምትለውን ስትነኩ ወደዚህ ከፍትላችኋል። ያው አጠቃቀሙ ምንድነው?
ለምሳሌ አንድ አፕሊኬሽን ትከፍታላችሁ። ያን አፕሊኬሽን ይቆልፍላችኋል እናንተ ፒን ስታደርጉት ማለት ነው። ከዛ በኋላ መክፈት ስትፈልጉ ከፓተርን የስልካችሁ ፓተርን አለ አይደል? እሱን ታስገባላችሁ ማለት ነው። አይ ፓተርን አልፈልግም ካላችሁ ደግሞ ጀስት እቺን ቶግል ኦፍ ማድረግ ነው። እኔ ግን ፓተርን እንዲጠይቅ ስለምፈልግ ኦን አደርጋለሁ። ከዛ ምንድነው የምታደርጉት? ለምሳሌ ወደ ጎግል ገባችሁ። እናንተ ለሰው ስትሰጡ ጎግልን ከፍታችሁን የሰጣችሁት ከዚህ አፕሊኬሽን እንዳይወጣ የምትፈልጉ ከሆነ አንዴ የሪሰንት በተኗን ትጫናላችሁ እቺን ማለት ነው። በመቀጠል እዚህ ጋር አይከን አለች አይደል? እቺን አይከን አንዴ ነካ ስታደርጉ እዚህ ጋር ፒን ዲስ አፕ የሚል ይመጣላችኋል። እቺና ሴቲንጓ አንዴ ትነካላችሁ። የዛኔ እቺኛዋን በተን ቆልፋት ማለት ነው። ሴቲንጓን ቆልፋት። ስለዚህ ከዚህ ውጪ የትም ልውጣ ብል አያስወጣኝም። እንደምታዩት ብነካ አፕ ፒን ተደርጓል ነው እንጂ ሌላ ብራውዘር ይከፍትልኛል ወይ ደግሞ ሌላ እዚህ ጎግል ላይ ያለውን ነገር ያሳየኛል እንጂ ከዛ ውጪ ወደ የትም አይሄድም ማለት ነው። ስለዚህ እናንተ ከዚህ ሴቲንግ መውጣት ስትፈልጉ ምንድነው የምታደርጉት? እዚህ ጋር የአራት ማዕዘን እና የባክ ምልክት አለች አይደል? እሷን ሁለቷን አንዴ ትጫናላችሁ። በሳምሰንግ ከሆነ ማለት ነው። እሷን ሁለቴ አንዴ ስትጫኑ ይቆልፋል ስልኳን። ከዛ መልሳችሁ ትከፍታላችሁ፣ ፓተርናችሁን ታስገባላችሁ፣ ከዛ መልሳችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ፒናፕ በጣም ጠቃሚ ነው። ምናልባት እንኳን ለሰው ስልካችሁ ሰጥታችሁ ሌላ ቦታ እየገባ የሚያስቸግራችሁ ከሆነ ወይም ለህፃናት ስልክ ስትሰጡ ከጌም ውጭ እንዳይወጡ የምትፈልጉ ከሆነ ብቻ እናንተ በራሳችሁ ፍላጎት እንደ ልባችሁ አድርጋችሁ ማስተካከል ትችላላችሁ። ይጠቅማችኋል። እነዚህ ሴቲንጎች ጠቃሚ ናቸው ብዬ አስባለሁ። ምናልባት እንደዚህ አይነት ጠቃሚ ሴቲንጎችን ለማየት ዌብሳይታችንን ቼክ ማድረግ ትችላላችሁ። ከዚህ በተጨማሪ በጣም ብዙ ቱቶሪያሎች ስላሉ አሁን ያልኳችሁን ራሱ እዚሁ ከዚህ በፊት ሰርቼው ነበር። ስለዚህ መጠቀምና ማንበብ ትችላላችሁ ማለት ነው። በቀጣይ ደግሞ ጠቃሚ የሆኑ ነገሮችን እንሰራላችኋል። የከበዳችሁ ያስቸገራችሁ ነገር ካለ ኮሜንት ስር ብታስቀምጡልኝ በቀጣይ ቪዲዮዎች እሰራላችኋለሁ። የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ ማድረግ እንዳትረሱ። በቀጣይ እንገናኛለን። ይመቻችሁ። አመሰግናለሁ። ቻው ቻው።